ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛራ ዩቲዩብ ቻናል ተከታታይ ቤተሰቦቼ እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ከእናንተም ጋር ያላችሁበት ሀገርና ቦታ የአላሁ ሱብሃነሁ ወተዓላ ሰላምና ህዝነት ጥበቃ ረህመት ሁሉ ሀይላችሁ እያልኩ ልባዊ ምኞቴ ነው። እንግዲህ ዛሬ ላይ የአላሁ ሱብሃነሁ ወተዓላ ፍቃድ ሆኖ ተገናኝተናል። ስንገናኝ ታዲያ እጅግ በጣም ደስ እያለኝ ነው። ዛሬ ላይ እንግዲህ ደስ የሚል ጊዜ እያሳለፍኩኝ ነው እና ስለዚህ ዛሬ ላይ ምን ይመስላል ቆይታዬ የሚለውን ነገር አሳያቸዋለሁኝ። በጣም ደስ የሚሉ ቦታዎች ሄጄ ነበረ። እንዲሁም መዝናኛ ቦታ ህፃን ልጆች ጋር አብሬ ወጥቼ ነበረ ማለት ነው። በጣም ደስ የሚል ነበር። ከዛ ምላሽ ቤት ውስጥ ደግሞ ምን ይመስላል የሚለውን ነገር እንግዲህ አስጎበኛቸዋለሁ። አሁን ላይ እንግዲህ እንደምታዩት እየሄድ ነው ማለት ነው ወደ መዝናኛ ቦታ ውጭ ላይ ማለት ነው። ከልጆች ጋር ንፋስ ለመቀበል እየወጣን እየሄድን ነው የምንገኘው። በጣም ደስ ይላል አየሩ እንደምታዩት ማለት ነው። ማሻአላህ እውነት ለመናገር በጣም ነው የወደድኩት። አንዳንድ ጊዜ ሁልጊዜ ቤት ውስጥ ታፍነን በምንቀመጥበት ሰዓት ሀታ ውጩ ንፋሱ አየሩ ራሱ ይናፍቀናል ማለት ነው እና አንዳንድ ጊዜ ወደ ውጭ ወጣ ብሎ አየር መቀበል ራሱ ትልቅ ነገር ነው እና ታዲያ እንደዚህ ወጣ ስል እስኪ ወደ ቻናል ተከታታይ ቤተሰቦቼን ላስጎብኛቸው ብዬ እናንተን እያስጎበኛችሁ አብረን እየጎበኘን አብረን ፈታ እያልን እንገኛለን ማለት ነው። ባይሆን ቪዲዮ እንዳይረዝምባችሁና እንዳይበዛባችሁ አጠር አድርጌ ነው እየላችሁ የመጣሁት ማለት ነው። እንግዲህ አሁን በመቀጠል ስለዚህ ልጆቹ እየተዝናኑ እያሉ አሳያቸው። አሁን ላይ እንግዲህ ከልጆቹ ጋር እየተወዛወዝን ነው። በሀገራችን እንደዚህ ምንድን ነበር የሚባለው? ዥዋዥዌ ነው ባይዘወይ ይመስለኛል። እንግዲህ እንደዚህ ከልጆቹ ጋር እንደምታዋቸው በጣም ደስ የሚል ጊዜ እያሳለፍን ነው። እንግዲህ በጣም ደስ ብሏቸው ልጆች እየተጫወቱ ነው የሚገኙት ማለት ነው። ባይዘወይ እኔ ራሱ በጣም እወዳለሁኝ እንደዚህ አይነት ዥዋዥዌ። ግን ይሄ ለኔ አይሆንም። በጣም ታች ላይ እየወረደ ነው። ወደ ላይ ሰቀል ያለ አይደለም። ወደ ላይ ሰቀል ያለ ቢሆን ግን በጣም ደስ ይላል፣ በጣም ያምራል ማለት ነውና እናም በጣም ደስ ብሏቸው ነው እየተጫወቱ የሚገኙት። በጣም እንግዲህ እኔ ራሱ ደስ ብሎኛል። አየሩ በጣም ነው የሚያምረው። ግን ትንሽ ሙቀት አለው ማለት ነው። አየሩ ትንሽ ሳውዲ ላይ ሙቀት ጨምሯል እና ትንሽ ሞቋቸዋል። በጣም ደስ ይላል ማለት ነው። ሰሉ ዐለ ነቢ ሰሉ ዐለ ነቢ ሰሉ የጂብሪል ጓደኛ ሰሉ የአስሓቦች ሙረቢ ለእውነት በታገሉት በሐቀኛ ዳኛ በጭንቁን ጠበቃ በምስኪን መዳኛው ፈጥነው በሚደርሱት ለከፋው ላዘነው መልካምነታቸው በማይመዘነው ሰሉ ዐለ ነቢ ሰሉ ዐለ ነቢ ሰሉ የጂብሪል ጓደኛ ሰሉ የአስሓቦች ሙረቢ ፍቅራቸው በግዑዝ ነፍስን በሚዘራው ሲለዩት ባነባው የኹጥባ ከዘራው ሰላት ሰላም ይውረድ። ይህን ይመስላል ማለት ነው። ከነሱ ጋር ፏ ብትን እያልን በነገራችን ላይ በጣም ነው የሚወዱት። ውጭ ላይ መውጣት እንደዚህ መጫወት ምናምን በጣም ነው የሚወዱት። ደስ ይላቸዋል ወላሂ። እና እኔ ደግሞ እኔን ሲያዩ በጣም ነው ወደ ውጭ እንትን ለማለት የሚፈልጉት እና እኔም በጣም ነው የምወዳቸው። እኔን ሲያዩ በጣም ነው በቃ የሆነ ውስጣቸው በደስታ የሚሞላው ሮጠው ማለት ነው። ሀታ ከስራ ቦታ እየመጣሁ እያለ ራሱ ውጭ ላይ ነው በቃ እሷ ልትመጣ ነው ከተባለ ውጭ ላይ ነው በር ላይ ማለት ነው የሚጠብቁኝ እስከምመጣ ድረስ እና ወላሂ በጣም ነው የምወዳቸው። አላህ ያሳድጋቸው፣ አላህ ይጠብቃቸው ማለት ነው። በጣም የሚለዩ ውብ የሆኑ ልጆች ናቸው።
እና አላህ ይጠብቃቸው፣ አላህ ያሳድጋቸው ማለት ነው። ስለዚህ እንደዚህ እያልን ጨዋታችንን ተጫውተን ወደ ቤታችን እንመለሳለን። አሁን ላይ እንግዲህ ወደ ቤታችን እየተመለስን እንገኛለን ማለት ነው። ወደ ቤታችን እየተመለስን ነው። በጣም ሩቅ የሚባል አይደለም፣ በጣም ቅርብ ነው ማለት ነው። ከዛ ቤታችን ስንመለስ ደግሞ እንግዲህ ደስ የሚል ቆይታ ይሆናል ማለት ነው። ከዛም እንግዲህ ቤታችን ተመለስን ማለት ነው። ቤታችን ተመልሰን ይሄንን በሚመስል መልኩ ቤት ቡና ተዘጋጅቶ ጠበቀን ማለት ነው። ቡና ቆርሶ ዳቦ ተቆርሷል። እንዲሁም ደግሞ ዳቦ ቆሎ፣ የሀገራችን ዳቦ ቆሎ፣ እንዲሁም ደግሞ ቆሎ ገብስ ቆሎ አለ። እንደገና ደግሞ ብስኩት አለ ማለት ነው። ያ ሰላም ይሄንን በሚመስል መልኩ ውጭ ቆይተን ስንመጣኛ ተዘጋጅቶ ቀረበን ማለት ነው። ቡናው በጣም የሚያምር ቡና ነው። ማሻአላህ እንግዲህ የደራይን የመሰለ ቡና ነው። በዚህ መልኩ ቡናችንን እንጠጣለን ማለት ነው። ከዛ መተን በጣም ደስ የሚል ቆይታ ነው። እንግዲህ እንደምታዩት በጣም ደስ ይላል ማለት ነው። ማሻአላህ ተባረክ ረህማን። ይህንን በሚመስል መልኩ ውጭ ላይ ሄደን መጥተናል። እንግዲህ በጣም ነው ደስ የሚለው። እንደምትወዱት አልጠራጠርም። የዛሬ ቆይታዬን ላሳያችሁ ብዬ ነው። በዚህ መልኩ ይህንን ይመስላል። ሀባቢ ገልቤ መልካም ሁሉ ተመኘውላችሁ። ይህን ቪዲዮ ከተመቻችሁና ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሰሉ ዐለ ነቢ ሰሉ ዐለ ነቢ የጂብሪል ጓደኛ የአስሓቦች ሙረቢ ለእውነት በታገሉት በሐቀኛ ዳኛ በጭንቁን ጠበቃ በምስኪን መዳኛው ፈጥነው በሚደርሱት ለከፋው ላዘነው መልካምነታቸው በማይመዘነው ሰሉ ዐለ ነቢ ሰሉ ዐለ ነቢ የጂብሪል ጓደኛ የአስሓቦች ሙረቢ ፍቅራቸው በግዑዝ ነፍስን በሚዘራው ሲለዩት ባነባው የኹጥባ ከዘራው ሰላት ሰላም ይውረድ